ሰላም የሻማ አካዳሚ ተማሪዎቻችን እንዴት አላችሁ? ሰላምታ በያላችሁበት ይድረስልኝ። የዛሬው የትምህርታችን ርዕስ ግስ ይሆናል ማለት ነው። ግስ እነዚህ ከዚህ ላይ የምትመለከቷቸው ቃላቶች ሁሉ ግስ ተብለው ይጠራሉ። ስለዚህም ግስ ማለት ቃላት እንደማለት ነው። እነዚህም ቃላቶች ተግባርን ወይም ደግሞ ድርጊትን የሚገልጹ ቃላቶች ከሆኑ ግስ እየተባሉ ይጠራሉ። ስለዚህ የዛሬው የትምህርታችን ርዕስ ግስ ይሆናል ማለት ነው። እሺ እነዚህን ግሶች የምንመለከታቸው ከነ ትርጉማቸው ጋር ይሆናል ማለት ነው። አብራችሁን ቆይታ አድርጉ። አመሰግናለሁ። እሺ እንጀምር። የመጀመሪያው አናገረ 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 ስንል ማን ስንል እሱ አናገረ። ስለዚህ ይሄ አናገረ የሚለው በውስጡ ምን አለው ማለት ነው? ተውላጠ ስም እሱ የሚል ተውላጠ ስም አለው ማለት ነው። ስለዚህ አናገረ ስንል የሆነ ሰው እንዳናገረ የሚገልጽ ግስ ነው ማለት ነው። ስለዚህ አናገረ ማን? እሱ አናገረ ይሆናል ማለት ነው። በመቀጠል አናገረች አናገረች አናገረች። እዚህ ላይ ሴት ናት ድርጊቱን የፈጸመችው እሷ ማለት ነው። እሷ አናገረች። ማን ብለን መጠየቅ አለብን? አሁን ግሱን ብዙ ጊዜ ይዘን ማን ብለን ስንጠይቀው ማን እንዳደረገው ይነግረናል ማለት ነው። ስለዚህ ስናነብ ትክክለኛ ትርጉሙን እንድናውቅ ወይም ደግሞ የምናነበው ጽሑፍ እንዲገባን ያስችለናል ማለት ነው። ይሄን ካወቅነ ስለዚህ አናገረች ማን ስንል እሷ አናገረች ይሆናል ማለት ነው። ሶስተኛ አናገርህ አናገርህ ማን? አንተ አናገርህ አንተ አናገርህ። አናገርሽ አናገርሽ ማን? አንቺ አናገርሽ አንቺ። አንድ አካል ናት አንቺ። ፊት ለፊት ነው እያወራሁት ያለ ማለት ነው። አንቺ አናገርሽ አንቺ ሰውየውን አናገርሽ እንደማለት ነው። ኦኬ የመጨረሻው አናገርሁ አናገርሁ ማን? እኔ አናገርሁ። ስለዚህ ይሁ ፊደል መኖሩ እኔ የሚለውን ድርጊት ፈጻሚውን ያመጣልኛል ማለት ነው። ስለዚህ እዚህ ላይ ሁሉም ማናገርን የሚገልጹ ቃላቶች ናቸው፣ ግን ማን እንዳናገረ ደግሞ የሚለያዩ ናቸው ማለት ነው ውስጣቸውን ስንመረምራቸው። ስለዚህም አናገረ እሷ አናገረ፣ አናገረች ማን? እሷ አናገረች፣ አናገርህ ማን? አንተ አናገርህ፣ አናገርሽ ማን? አንቺ አናገርሽ፣ አናገርሁ ማን? እኔ አናገርሁ። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ምክንያቱም ማን እንዳደረገው ካላወቅነው ስናነብ እንቸገራለን ማለት ነው። ስናነብ እንቸገራለን። ትርጉሙን በዚህ መልኩ መረዳት አለብን ማለት ነው። አንድ ማናገርን የሚገልጽ ቃል እንዲህ በአምስት መልኩ መገለጥ ይችላል ማለት ነው። መተንተን ይችላል ማለት ነው። ስለዚህ አምስቱም እንዴት እንደሚጻፍና እንዴት ካወቅነው ሌሎችንም በዚሁ መልኩ መቀጠል እንችላለን ማለት ነው። እሺ ስለዚህ አሁን እነዚህ በሙሉ የሚገልጹት አንድን አካል ብቻ ነው። ይህም ነጠላ ግስ ተብሎ ይጠራል ማለት ነው። አንድን አካል ብቻ። እሺ በሚቀጥለው ደግሞ ሁለትን አካል የሚገልጹ ግሶችን ደግሞ እንመለከታለን። አናገሩ አናገሩ። ነገሩን ያናገሩት እነማን ናቸው? እነሱ አናገሩ። የሆኑ ቡድኖች ድርጊቱን ፈጽመውታል ማለት ነው። ስለዚህ አናገሩ ስንል እነሱ አናገሩ እንላለን ማለት ነው። እነሱ አናገሩ እንላለን ማለት ነው። በመቀጠል አናገራችሁ አናገራችሁ ማን? እናንተ አናገራችሁ። የማናገርን ድርጊት የፈጸሙት እናንተ የሚባሉት ናቸው ማለት ነው። ወይም ደግሞ ይሄ ምንድነው ማለት ነው? ሊሆን የሚችሉት እናንተ የሚለው ነው ማለት ነው። ስለዚህ የተሰበሰቡ ቡድኖች እንዲህ ፊት ለፊት ላይ ስናወራቸው ማለት ነው አናገራችሁ እናንተ አናገራችሁ ብለን እንገልጻለን ማለት ነው። አናገርን ማን? አናገርን ማን? እኔና የሆኑ አካላቶች። ስለዚህ ይሄ አናገርን የሚለው ቃል በራሱ እኛ አናገርን እኔና ሌሎች አካላቶች በአንድ ሆነን የፈጸምነው ድርጊት የማናገርን ድርጊት የፈጸምነው እንደሆነ አናገርን እንላለን ማለት ነው። ስለዚህ እዚህ ላይ በቢጫ የምትመለከቷቸው እነዚህ ሶስቶቹ የሚያመላክቱት በቡድን ወይም ደግሞ በጋራ
የማናገርን ድርጊት የፈጸሙ አካላቶች እንደሆኑ ለማሳወቅ ነው ማለት ነው። እነዚህኞቹ በቀይ የተመለከታችኋቸው ወይም ያስቀመጥኩላችሁ እኒ አምስቶቹ ደግሞ ነጠላን ነው የሚያመላክቱ ወይም ደግሞ ድርጊት ፈጻሚያቸው ነጠላ ነው ማለት ነው። ድርጊት ፈጻሚያቸው ምንድነው አልኳችሁ? ነጠላ ማለት ነው። ያ ማለት አንድ አካል ነው ፈጻሚው። እነዚህኞቹ ግን ሁለትና ከዚያ በላይ የሆኑ አካላቶች ናቸው የፈጸሙት ማለት ነው። አሁን ስደግምላችሁ ለምሳሌ ድገምላችሁና እኒህ አምስቶቹ እንዳልኳችሁ አንድ አካል ብቻ እንደፈጸመ የሚያሳውቁ ናቸው። አናገረ፣ እሱ አናገረ፣ እሱ አንድ አካል ነው። አናገረች፣ እሱ አናገረች፣ እሷ አንድ አካል ናት። አናገርህ፣ ማን? አንተ አናገርህ፣ አንተ አንድ አካል ነው። አናገርሽ፣ አንቺ፣ አንቺ አናገርሽ፣ አንቺ አንድ አካል ናት። አናገርሁ፣ እኔ አንድ አካል ነኝ፣ እኔ አናገርሁ ላለው ማለት ነው። ስለዚህ እነዚህ አምስቶቹ የሚገልጹልን አንድ አይነት አካል ድርጊቱን የማናገርን ድርጊት እንደፈጸሙት ነው። እነዚህኞቹ በቢጫ የተመለከቱት ደግሞ አናገሩ፣ እነሱ አናገሩ፣ በጣም ብዙ የሆኑ አካላቶች አናገራችሁ፣ እናንተ አናገራችሁ፣ በጣም ብዙ የሆኑ አካላቶች አናገርን፣ እኛ አናገርን፣ በጣም ብዙ የሆነ አካል። ስለዚህ ምንድነው ይህን በዚህ መልኩ በደንብ ለይተን ካላወቅነ እንቸገራለን። ምንድነው የምንቸገረው ካልነ በንባብ ጊዜ የሚጻፉት በዚህ መልኩ ነው። ስለዚህም ያኔ እነዚህን መረዳት ካልቻልን በዚህ መልኩ ተንትነን ስምንቶቹን ለይተን ካላወቅነ ለመረዳት ትርጉሙን እንቸገራለን ማለት ነው። ኦኬ፣ በመቀጠል ሁለት ያስቀመጥኩላችኋለን። ይሄ በሀገራችን በኢትዮጵያ ብቻ ነው የሚሰራው። አንቱታ ተብሎ ይጠራል። አንቱታ ማለት በአክብሮት ለምሳሌ ትልልቅ ሰዎች የሆኑ አካላቶች፣ ሚኒስተሮች፣ የሚኒስተር ሹሞች፣ የሀገር መሪዎች፣ የሃይማኖት አባቶች እነሱን ደግሞ አንድ አካል ናቸው። ግን አንድ አካል ሆነው በዚህ መልኩ ነው ለምሳሌ የማናገርን ድርጊት ቢፈጽሙ፣ ለምሳሌ የኢትዮጵያ ጠቅላይ ሚኒስተር ዶክተር አብይ አህመድ የውጭ ጉዳይ ሚኒስተሩን አናገሩ ነው የምንለው። ግን ድርጊት ፈጻሚ ማን ነው? ጠቅላይ ሚኒስትር አብይ አህመድ ነው አይደለ? ስለዚህ አናገሩ እንላለን ማለት ነው። አናገሩ፣ እሳቸው አናገሩ እንላለን፣ እሳቸው እንላቸዋለን። ይህ እንግዲህ በውጮች የተለመደ አይመስለኝም፣ በተለይ በእንግሊዘኛው። በአማርኛው ግን ለተከበሩ ሰዎች እንደዚህ አድርገን ወይም ስልጣን ላላቸው ሰዎች አናገሩ እንላለን። በእርግጥ አናገሩ የሚለው ለብዙ ቢሆንም እርስዎ አናገሩ ብለን ለአንድ አካል እንዲገልጽም ደግሞ ማድረግ እንችላለን ነው ሚስጥሩ። እንደዚሁ አናገሩ፣ አናገራችሁ የሚለውን ለተከበሩ ሰዎች፣ ለትልልቅ ሰዎች ምን ማድረግ እንችላለን ማለት ነው? እንጠቀምባቸዋለሁ ማለት ነው። እርስዎ፣ አንቱ እያልነ መግለጽ እንችላለን ማለት ነው ቤተሰቦች። ስለዚህ እዚህ ላይ የተመለከታችኋቸውን ትይዙና ሌሎችም በዚህ መልኩ ነው የሚሄዱት ማለት ነው። ስለዚህ ጠበቀ፣ ጠበቀች፣ ጠበክ፣ ጠበቅሽ፣ ጠበኩ፣ ጠበቁ፣ ጠበቃችሁ፣ ጠበቅ። ስለዚህ ሌሎችም በዚህ መልኩ ነው የሚሄዱት። ስለዚህ እናንተ ይህን አንዱን ተረዱና ጻፉና ደብተሮቻችሁ ላይ እየጻፋችሁ እኛ ግሩፓችን ላይ እየለቀቃችሁ በዚህ መልኩ እያሰፋችሁ በእናንተ ደግሞ ራሳችሁ አንድ ግስ ወስዳችሁ ድርጊት የሚገልጽ ቃል ወስዳችሁ በዚህ መልኩ እያረባችሁ ብትልኩልን እኛ ደግሞ እናስተካክልላችኋለን ማለት ነው። ኦኬ ቤተሰቦች፣ ይሄን ካልነ አሁንም ከዚሁ ሳንወጣ እሱን የሚገልጽ ማናገርን የሚገልጽ እንመለከታለን ማለት ነው። እንግዲህ እነዚህም በተለያየ ጊዜ ሲፈጸሙ የሚያሳዩት የቅርጽ ልውውጥ ነው ማለት ነው። ለምሳሌ ይህም እንደዚሁ ከዚህ ላይ እንደምትመለከቷቸው ሁሉም እነዚህ አምስቶቹ የሚያመላክቱት ነጠላን ነው። እነዚህኞቹ ሶስቶቹ የሚያመላክቱት ደግሞ አድራጊያቸው፣ ድርጊት አድራጊያቸው በጣም ብዙ የሆኑ አካላቶች እንደሆኑ ነው ማለት ነው። እሺ ለምሳሌ ያናግራል፣ ያናግራል። ማን ነው የሚያናግር? እሱ ያናግራል። ታናግራለች። ማን? እሷ ታናግራለች፣ ታናግራለህ። ማን? አንተ ታናግራለህ፣ ታናግሪያለሽ። ማን? አንቺ ታናግሪያለሽ፣ አናግራለሁ፣ እኔ አናግራለሁ። ስለዚህ አሁን ከዚህ ላይ የተመላከቱት በሙሉ አንተ፣ አንቺ፣ እኔ፣ እሱ፣ እሷ፣ እነዚህ አምስቶቹ መሰረት ናቸው። እኒህ ናቸው ለተለያዩ ቅርጽ መቀየር መሰረት የሆኑን ማለት ነው። ስለዚህ በደንብ አትኩረን ይህን ሁሉ ካላየ ነው በውስጣቸው ስለሚደብቁት አድራጊውን ድርጊት አድራጊውን በጽህፈት ጊዜ ሲመጡ እንቸገራለን ማለት ነው። ስለዚህ በጽህፈት ጊዜ ትልልቅ ንባቦችን በምናነብ ጊዜ እንዳንቸገር
እነዚህን እየጻፋችሁ መለማመድ ያስፈልጋል ማለት ነው። አሁን ደግሞ የማናገርን ድርጊት በዛ ያሉ ሁለትና ከዚያ በላይ የሆኑ አካላት ሆነው ሲፈጽሙት እንደዚህ በሶስቱ መልኩ መግለጽ እንችላለን ማለት ነው። ያናግራሉ። ማን? እነሱ ያናግራሉ። ታናግራላችሁ። እናንተ ታናግራላችሁ። እናናግራለን። እኛ እናናግራለን። ስለዚህ ያናግራሉ፣ እነሱ ያናግራሉ፣ ታናግራላችሁ፣ እናንተ ታናግራላችሁ፣ እናናግራለን፣ እኛ እናናግራለን። ስለዚህ ከዚህ ላይ የተመለከታችሁት እነሱ፣ እናንተ፣ እኛ የሚሉት ብዙ አካላትን የሚገልጹ ብዙ ድርጊቱን ብዙሃን እንዳረጉት የሚገልጽ ነው ማለት ነው። ያሊያ ግን ለምሳሌ አንዳዚ ልውሰድላችሁና ታናግራለችና ያናግራል። ለወንድ ታናግራለች አንልም፣ እሷ ታናግራለች። ለሴት ነው የምንጠቀመው። ይሄ ያው እንደምታውቁት በዓለም ላይ ሁለት ጾታ ብቻ ነው ያለ፣ ሴትና ወንድ። ስለዚህ ቋንቋ ለሴቶች የሚጠቀምበት መንገድ እና ለወንዶች የሚጠቀምበት የገለጻ ቃል ይለያያል። ስለዚህ ለሴቶች የምንጠቀምበትን የገለጻ ቃል እንዲሁም ደግሞ ለወንዶች የምንጠቀምበትን የገለጻ ቃል በትክክል መረዳት አለብን ማለት ነው። ስንጽፍም እንደዚሁ ለሴት ነው ለወንድ ነው ብለን የመጀመሪያ አይደንቲፋይ መለየት መቻል አለብን ማለት ነው። የመጨረሻው ያናግራሉ፣ ታናግራላችሁ፣ እርስዎ ያናግራሉ አንቱታ ነው። ይሄ ለተከበሩ ሰዎች፣ ለሀገር መሪዎች፣ ለሃይማኖት መሪዎች እንዳልኳችሁ ነው። እነዚህ በእኛ ቋንቋም አሉ ማለት ነው። ኦኬ፣ እነዚህን ይመስላሉ ማለት ነው። ስለዚህ ያናግራል፣ እሱ ያናግራል፣ ታናግራለች፣ እሷ ታናግራለች፣ ታናግራለህ፣ አንተ ታናግራለህ፣ ታናግሪያለሽ፣ አንቺ ታናግሪያለሽ፣ አናግራለሁ፣ እኔ ያናግራለሁ፣ ያናግራሉ፣ እነሱ ያናግራሉ፣ ታናግራላችሁ፣ እናንተ ታናግራላችሁ፣ እናናግራለን፣ እኛ እናናግራለን፣ ያናግራሉ ወይም ታናግራላችሁ፣ እርስዎ ወይም አንቱ ያናግራሉ ይሆናል ማለት ነው። ወይም ታናግራላችሁ ይሆናል ማለት ነው። ቤተሰቦች በጣም መጠንቀቅ አለባችሁ እነማን እንደሆኑ። ከዚህ ውስጥ ማን ማን እያላችሁ እንዲህ እያላችሁ ማን ማን እያላችሁ መልሱን እየመለሳችሁ እሱ እሷ የሚለውን በትክክል ይዛችሁ መሄድ አለባችሁ ማለት ነው። እነዚህን እናነባለን ማለት ነው። እስኪ ያናግር ነበር፣ ያናግር ነበር፣ ያናግሩ ነበር ብዙ ሲሆኑ፣ ያናግሩ ነበር፣ ያናግር ነበር ለአንድ ነው። ያናግሩ ነበር ደግሞ ብዙ ሲሆኑ፣ ያናግር ይሆናል የወደፊት ነው ይሄ። ያናግር ይሆናል፣ ያናግር ይሆናል አንድ አካል ሆኖ ወደፊት ያደርገው ይሆናል ብለን ስንናገር ያናግሩ ይሆናል። ያናግሩ ብዙሃን ሆነው ወደፊት እነሱ ያናግሩ ይሆናል። ገና ግን የማናገሩ ድርጊት አልተፈጸመም። ከዚህኛው ግን የማናገሩ ድርጊት ተፈጽሟል ማለት ነው። ያናግር ነበር፣ ያናግሩ ነበር፣ ያናግር ይሆናል፣ ያናግሩ ይሆናል። እነዚህን በትክክል እየጻፋችሁ መረዳት መቻል አለባችሁ ማለት ነው። በመጨረሻም ቤተሰቦች እነዚህን ቃላቶች አንብበን እንለያያለን ማለት ነው። አናግሯል፣ አናግሯል ማን? እሱ አናግሯል። ድርጊቱን ኦልሬዲ ድርጊቱን ምን ብሎታል? ፈጽሞታል። በባለፈው ዓመት ወይም ደግሞ ትናንትና ወይም በበቀደም። አናግረዋል ብዙ ናቸው። እነዚህ ደግሞ ይሄ አናግሯል ነው፣ አንድ አካል ነው። አናግረዋል ሲሆን ደግሞ ብዙ አካላቶች ነው የፈጸሙት ድርጊቱን። ድርጊት ሊፈጽም የሚችሉ ሁለት አካላቶች ናቸው። ወይ አንድ አካል ብቻውን ወይም ደግሞ ሁለትና ከሁለት በላይ የሆኑ አካላቶች ናቸው። ከዚህ አይወጣም። ለእነሱ ደግሞ ስንጽፍ መጠንቀቅ አለብን። ብዙ ሁነው ያደረጉትን ድርጊት ስንጽፍና አንድ አካል ሁኖ ያደረገውን ድርጊት ስንጽፍ አንድ አይነት አይደለም። ስለዚህ እሱንም መለየት አለብን። ልክ ለሴት የምንጠቀመው አጻጻፍ ወይም ደግሞ የቃል አጠቃቀምና ለወንድ የምንጠቀመው የቃል አጠቃቀም እንደሚለያየው ሁሉ ለአንድ አካል ምንጽፈውና ሁለትና ከዚያ በላይ ለሆኑ አካላቶች ምንጽፈው ይለያያል። እሱም መረዳት አለብን። አናግሮ ነበር እሱ ማለት ነው፣ አንድ አካል ነው። አናግሮ ነበር፣ አናግረው ነበር ብዙ አካላቶች ሲሆኑ ማለት ነው። ስለዚህ በዛሬው ትምህርታችን ቤተሰቦቻችን ልትረዱት የሚገባው ምንድን ነው ማለት ነው? ለአንድ አካልና ሁለትና ከዚያ በላይ ለሆኑ አካላቶች የምንጠቀምባቸው የቃላት አገላለጾችና ለወንድና ለሴት ወይም ደግሞ ያ ማለት በጾታ ለወንድ ወይም ደግሞ ለሴት የምንጠቀምባቸው የቃላት አጠቃቀም የተለያዩ ናቸው ማለት ነው። ቤተሰቦቼ የዛሬው ትምህርታችን ይህን ይመስል ነበረ።
በኦንላይን መማር የምትፈልጉ የአማርኛ የማንበብና የመጻፍ ክህሎታችሁን በአጭር ጊዜ አቀላጥፋችሁ ለመማር የምትፈልጉ በቁጥሮቻችን ላይ እየደወላችሁ ወይም ደግሞ እንዲሁ ግሩፓችን ላይ ገብታችሁም እንደዚህ እየጻፋችሁ እየላካችሁ ራሳችሁን ማስተማር መማር ትችላላችሁ። እጅግ አድርጌ አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።